ሙያችን ራሱ ውሃ አናገኝ በሁለት ቀን በሶስት ቀን አንድ ጀሪካን ራሱ የምናገኝበት ሁሉ ነበረ። ከዛ ግን ይሄ አጋጣሚ አሁን መጥቶ ደግሞ በቃ ቢያንስ አሁን በመሰራቱ ራሱ በተስፋ ራሱ አንድ ጀሪካን ለሶስት ቀን ለአራት ቀን ትበቃናለች ያለን ደስታ ማለት ነው። አሁን ይሄው ራሱ በዚች አካባቢ ያሉትን ራሱ አጋጣሚ ከዚህ ሲለቀቅ ማለት ነው በቃ ግማሽ ከዚህ ሲነቀዳ በዛ ወደ ማዶ ያሉት ያው ከስፋቱ አንፃር ማለት ነው በማዶ ያሉት ያ ራሱ የተወሰነ አንድ ጀሪካን በቀን የማገኘት ችሎታ አለው። ከዛ ደግሞ አሁን ይሄም ደግሞ ተጨርሶ ለቀጣው በቃ ሁለት ሶስት ቦኖ እንኳን ራሱ ከተዘጋጀለት ማለት ነው የውሃ ችግር በደንብ ነው የሚቀረፈው። ስለዚህ ከዚህ አሁን ከተጀመረ ጀምሮ ከኃይለ ሥላሴ ጀምሮ እስካሁን ድረስ የውሃ ችግር አለ። የውሃ ችግር አለ። ግን መንግስት በሰራው ስራ ወይም ደግሞ መንግስት ይሄን ችግር ለመፍታት ባደረገው አድራጎት አሁን ግን ተመስገን የደረስንበት ደረጃ ከፍተኛ ነው። ህዝቡ ከችግሩ የተላቀቀ ነው ያለው። ምናልባት ይሄን ህዝብ አሁን መመገብ ጀምሯል። ውሃ እንደድሮ በጣም አንድ ጀሪካ ለአንድ ቤተሰብ ሳይሆን ለሶስት ለአራት ቤተሰብ ነበር የሚቀዳው። ስለዚህ ካሁን ሙሉ በሙሉ ወደ ሁለት ጀሪካ ተለውጦ ሶስተኛ እናገኝ የሚል ደረጃ ላይ ደርሷል። ስለዚህ ውሃ ችግር ተቀርፏል። በዚህ መሰረት ግን አሁን ከዚህ የምታዩት ቦታ ላይ ውሃ እነዚህ ቦታ ተጀምሮ አንድ ሰዓት ተጀምሮ ከምሽቱ እስከ 3 ሰዓት ድረስ የሚቆይበት ጀሪካ እንዳውም የሚያደርበት ጊዜ ነበር። አሁን ግን ጀሪካ ማደርቀቱ በደቂቃ የተባለው ውሃ ላይ እዛም እየተቀዳ ነው። አዲስ ውሃ እየተቀዳ ነው። ነባሩ ውሃው ተከፋፍሏል። የውሃ ችግር አሁን ተቀርፏል። ምናልባት ከዚህ የተሻለ ነገር ተመጀመሪያ የነበረው ሀሳብ ስናየው አሁን የተሻለ ኑሮ ነው ያለው። የውሃ ችግር ተቀርፏል። ምናልባት መንግስት የሚሰራው ነገር ህብረተሰቡንም እዚህ ቦታ ሲጥሩ የሚሰሩት ማስተካከል ህዝቡ አሁን የውሃ ችግር የለበትም። ስለዚህ ጥሩ ደረጃ ላይ ያለ የሚል ሀሳብ አለኝ። አሁን የምንገኘው ከአርጎባ ወረዳ አንዱ በሆነው በዲቤ ቀበሌ ነው የምንገኘው። እዚህ የምትመለከቱት የውሃ ተቋም ከዚህ በፊት ተሰርቶ የነበረ መለስተኛ ጥልቅ ጉድጓድ ነበረ። 61 ሜትር ጥልቀት ወደ መሬት አለው እና እሱን ውሃ በተሻለ መንገድ በሶላር ፓምፕ አማካኝነት ኢሊቬትድ ወደ ሆነ ኤሪያ በመውሰድ ለማህበረሰቡ ተደራሽ ለማድረግ እየተሰራ ይገኛል። እንዲህ በዚህ መልኩ የምታዩት የሶላር ገጠማ ስራውን የሰራው በዩኤስኤአይዲ ፈንድ አማካኝነት ሰብ በሲኖፒያ የተገጠመ ስራ ነው። እንዲሁም በውሃና ኢነርጂ በወረዳው ውሃና ኢነርጂ አማካኝነት የፓምፕ ግዥ የፓምፕ ስራና የኤችዲፒ ዝርጋታ እስከ ታንከሩ ድረስ ስራ ተሰርቷል። የታንከር ስራ አለ። ከታንከር ወደ ማህበረሰብ ወደ 700 ሜትር አካባቢ የሚደርስ የኤችዲፒ ዝርጋታ አለ። ከዚህኛው ከምንጩ እስከ ታንከር ያለው 600 ሜትር ኤችዲፒ ዝርጋታ ሰርቷል። አሁን በመሰራት ላይ ይገኛል። ታንከሩ ኦልሞስት ገና አላለቀም፣ ወደፊት ምን ይሆናል። በዚህ መልኩ ያለው ስራ የፓምፑን በሚመለከት ወደ 570 ሺህ ብር ገደማ ወጪ አድርጎበታል ውሃና ኢነርጂ የአርጎባ ውሃና ኢነርጂ ተቋም። እንዲሁም እዚህ ጋር ያለው የራይዘር ፓምፕ አለ ከእንትኑ ወደ ላይ የሚያወጣልን ልክ እሱ እንዳለቀ ወደ ኤችዲፒ ያደርጋል ማለት ነው። እንዲሁም በሶላር ፓምፕ ያለውን ስራ ደግሞ የመግፋት አቅሙ እስከ በቀን 20 ሺህ ሊትር አካባቢ ይገፋል። ዝቅተኛ ምንም ውሃ የለም ተብሎ 10 ሺህ ሊትር መግፋት ይችላል። ከዛን በኋላ እዚህ ከገባ በኋላ ወደ ኪዮስክ እንዲሄድ ይደረጋል ማለት ነው። እንዲህ እንደምታዩት ከምንጩ ማለቴ ከመለሰኛ ጥልቅ ጉድጓዱ ወይም ከሶርሳችን ወደዚህ ታንከር በባለ 2 ኢንች ኤችዲፒ አማካኝነት ወደዚህ እንዲገባ ይደረጋል። አሁን እንደምታዩት ያው የከቨር ስላብ እና ፊኒሺንግ ስራዎች ስለቀሩት ለጊዜያዊ መጠቀሚያ በእነዚህ ታንከሮች ማህበረሰቡ አሁን ላይ እንዲጠቀም። ያው ውሃ በጣም ትልቅ ችግር ነው። እዚህ ምንም ውሃ የላቸውም። ወደ ሌላ ቀበሌ በመሄድ ነው እንደተቀደም እንዳወራና 10 ኪሎ ሜትር አካባቢ እና ከዛ በላይ ሄደው ነው የሚቀዱት። ከዚህ በፊት በጣም ትልቅ ችግር ስለነበረ እሱን ጊዜያዊ መፍትሄ ይሆናል ብለን በዚህ በኩል ታንከሮች አስቀምጠናል። ወደፊት ይሄ እንዳለቀ ውሃው እዚህ ገብቶ ወደ ኪዮስክ ገብቶ ከዛ ከኪዮስክ ወደ ቦኖቹ እንዲገባ ይደረጋል ማለት ነው። ቶፕ ስላብ እና ፊኒሽንግ እንትን አለው ደግሞ ቦኖ ነው ውሃ የሚቀዳበት ቦኖ። ይሄ ነው አንድ ቦኖ
የተሰራው ነው አላለቀም። ግን ይሄ ቡኖ በተሰራ ሰዓት ይህች ካርና ተስተካከለ። ይህች ስታስተካከል እዚህ ጋር ወስዶ ሲያስጠጋች እንደ ማግኔት ትይዛለች። ሳንቲም ካለው ውሃ ይፈስለታል። ሳንቲም ከሌለው ግን ውሃው ጠብም አይል። በተመጣጣኝ ዋጋ ለህዝቡ አገልግሎት እንዲሰጥ እና ደግሞ ውሃው ተቋም እንዲኖረው ያው ዞሮ ዞሮ ቱት ይበላሻል። ማንኛውም የሚበላሽ ነገር መጠገኛ እንዲገኝ ያስ አድርጎት ህዝቡ ለመጠቀም ነው እና ይሄው ያለቀው ቡኖ ይሄ ነው። ሁለቶቹ ናቸው አሁን ተቀሰቀሰ ተፈተከ አካባቢ ተሰራ ውሃ ተመክተናል። የብዙ ማህበረሰብ ችግር ተፈናቅለው ምን ይመስላል? በዛኛው መስመር ላይ በተለይ 02 የሚባል አካባቢ በጣም የውሃ ችግር ያለበት ነው። በተደጋጋሚ በተለይ በወረዳውን በኩል የነበረበት ነበር። ኦልሞስት ወደ 7 ኪሎ ሜትር እየተጓዘ ነበር። በመኪናም በትራንስፖርት እያሉ አንድ ጀሪካን 50 ብር እስከ 70 ብር እየገዙ ያሉበት ሁኔታ ነበረ። በተለይ በቅርብ አካባቢ ተሰርቶ የነበረው ምንጭ በጣም አነስተኛ ስለነበረ ውሃው በቂ ስላልነበረ የማህበረሰቡ ፍላጎት የሚያረካ ነበር። ስለዚህ እኛ በኩል ጥያቄ ይቀርባል። እኛም በተደጋጋሚ ያው በቻልነው አቅም የአቅማችን አሟጠን ለመስራት ሞከርን። ነገር ግን ከአቅማችን በላይ ስለሆነ ለሚመለከተው አካል በተለይ ለዞኑም ማሳወቅን እስከ ክልልን ድረስ ችግሩ ይታወቅ ነበር። ነገር ግን ያን ችግር ተይዞ በተለይ ዞኑም ክልሉን ባደረገልን ድጋፍ ሲኖፒያ የሚባል ድርጅት በተለይ ከዩኤስአይዲ ጋር ቀናይቶ ሶላር ሲስተም እዛ አካባቢ ላይ እንዲዘረጋ ሆኗል። ከአሁን በፊት በክልል የተቆፈረ ጉድጓድ ነበር። እሱ ያው አነስተኛ መጠን ቢኖረው እዛ አካባቢ ላይ በሃንድ ፓምፕ ነበር የሚጠቀም። በሃንድ ፓምፕ አንደኛ ገብቶ የነበረው ፒቪሲውን መሸከም ስለማይችል ውሃው አናሳ ስለሆነ ከታች ድረስ አይደርስም። ያን በሰው ጉልበት እየተወዘወዘ ስለሚወጣ ኦልሞስት 1 ሊትር ፐር ሰከንድ አካባቢ ነበር ውሃው ወደ ታች ይሾልክ ነበር። አሁን ግን ያን ውሃውን አውልብተን ምንድን ነው ያደረግነው? በሶላር ሲስተም ካደረግነው በኋላ ኦልሞስት ያችን ውሃዋን እንዳለ ሙሉ በሙሉ አውጥቶ እንዲጠቀም በተለይ የፓምፕ ፖዚሽናችንን ከፍ አድርገን ወደ 51 ሜትር አካባቢ ላይ ፓምፕ አስገባን። በወረዳው አቅም ማለት ነው። ወረዳው ማለት በተደጋጋሚ ጠይቅ ስለነበረ ችግራችን ለመቅረፍ በተለይ በዘንድሮ ዓመት ላይ ይዘነው የነበረው ምንድነው የማህበረሰብ የመልካም አስተዳደር ችግሮች የሚባሉትን እኛ እንደወረዳ ተነጋግረን ነበር። በተለይ ቀበሌ አካባቢ ላይ የነበሩ ችግሮች ነው። በውሃ በኩል የሚሰጡ ምንድናቸው? በግብርና በኩል በመንገድ እንዲሁም ደግሞ በሌሎች ዘርፎች ያሉብን የመልካም አስተዳደር ችግር ማህበረሰባችን የሚጠይቃቸው ምንድናቸው ብለን እነሱን ከለየን በኋላ እኛም ይህን እንደ ውሃ ጽሕፈት ቤት ያዝ አድርገን መጀመሪያ ይህን የ02 ግድብ ውሃ መክፈት አለብን ብለን እሱ ተንቀሳቀሰ። ለወረዳው ኦልሞስት ከ1.5 ሚሊዮን ብር በላይ በጅቶ ለዛ አካባቢ ላይ የታንከር ስራውን የኤችፒ ዝርጋታ ነውና የፓምፑን ሙሉ በሙሉ ያን ወጪ ከቻለ በኋላ እዛ አካባቢ ላይ እንዲሰራ ተደርጓል። ሌላውን ደግሞ ኦልሞስት የሶላር ሲስተሙን በሲኖፒያ አማካኝነት ተሰርቶ ኦልሞስት ውሃውን እንዳያችሁት በዛ ልክ የወጣበት ሁኔታ አለ። ኦልሞስት ምን ያህል ማህበረሰብ ተቀበለ? እዛ ላይ 1887 አካባቢ እንደዛ ማህበረሰብ አለ ማለት በአዋራ ደረጃ ማለት ነው። ያ ማለት በአንድ ቤተሰብ ስር ከ5 ያላነሰ ይኖረዋል። ኦልሞስት ወደ 20 ሺህ አካባቢ ማለት ነው። በጣም